ሃይ እንዴት ናችሁ? ራሄል ነኝ። እንዴት ከረማችሁ? እንዴት ሰነበታችሁ? በዓል እንዴት ነበር? ኤኒዌይ ዛሬ በአንድ ጓደኛዬ ሰጀሽን የድሮ ሻላ ተገኝቻለሁ። እዚህ ቦሌ ያለው ማለት ነው። መጀመሪያው ቡና በእናታችሁ አሁን ላይ በጣም ኮንሰርንድ እየሆንኩ ነው የቡና ፍጆታዬ ማለት ነውና ቡና ለመተው ምን ማድረግ አለብኝ እስቲ ምከሩኝ በዛው። ወይም ካልሆነ በቃ የሆነ አይነት ሱሰኛ ልሆን እኮ ነው። ከቡና ጋር ያለኝ አታችመንት በጣም ከቀን ቀን እየጨመረ ነው እና በጣም እስቲ መላ በሉኝ እላችኋለሁ። ኤኒዌይስ ሻላ ያለሁትኝ ታድሶ በጣም የሚገርም ሆኗል ብሎ የነበረ አንድ ጓደኛዬ እዚህ እንደሄድ የጋበዘኝ ማለት ነው። ግን እንደተባለለት አላገኘሁትም፣ አልዋሻችሁም። የሆኑ ቦታዎች አሉ ደስ የሚሉ። አሁን ይሄኛው ቦታ ላይ አረንጓዴ ሆኖ በጣም ደስ ይላል። እንደዚህ ኤሊዎች አሉ። ኤሊ ደግሞ በጣም 9 ዓመት ነው የሚኖሩ አይደለ? ስለዚህ አይ ቲንክ በቃ መረጋጋትን ያስተምራሉ መሰለኝ እንዲህ ቀስ እያሉ 9 ዓመት መኖርን። ኤኒዌይ የሆኑ ፓርቶች አሉት አረንጓዴ ሆኖ በጣም ደስ የሚል አይነት ቦታ ማለት ነው። ከዛ በሌላ ሳይድ ደግሞ ስቲል እየተሰራ ያለ ነገር አለ። ምግብ አለ፣ ኦፍ ኮርስ መጠጦች አሉ። በጣም ከአረንጓዴው ፓርቲ ይልቅ ግን ነፍ መኪና ማቆሚያ ነገር ሆኖ ነው ያገኘሁትኝ ግቢው ማለት ነው። እንደ ግቢው ስፋት በጣም ብዙ ነገር መስራት ይቻል ነበረ፣ ግን ብዙ እንዳልተሰራበት አይነት ነገር ሆኖ ነው ያገኘሁትኝ። በጣም አሪፍ ቦታዎች አሁን ላይ ትንሽዬ ቦታ ሆነው የመንገድ ዳር ፕሮጀክቶች ምናምን እንደምታውቋቸው ሆኖ በጣም አረንጓዴና በጣም ደስ የሚሉ በቃ ለአይን ደስ የሚሉ ለመቀመጥ እዛ ቦታ ላይ ደስ የሚሉ ትንንሽ ፓርኮች አሉ አይደለ? ወይም ከዚህ በፊት ያሳዩዋችሁ ሰሚት አካባቢ ያሉት በተለይ አሁን ትንሽ ቦታ ላይ ያረፉ ግን ደግሞ በጣም ደስ የሚሉ ማለት ነው። ይሄኛው ግን እንዳረፈበት ቦታ ስፋት ያን ያህል ብዙ ነገር የሌለው አይነት ሆኖ ነው ያገኘሁትኝ። እስቲ የገባችሁ ካላችሁ የእናንተን ኤክስፒሪየንስ ሼር አድርጉኝ ኮሜንት ላይ። ያልገባችሁ ደግሞ ሂዱና እዩትና ከዛ በኋላ ኮሜንት አደርጉልኛላችሁ። ግራውንድ ቴኒስ አለ። ያው ሰፊ ነው እንደምታዩት፣ በጣም የቦታ ችግር የለበትም። አረንጓዴ ነገር አለው። የተወሰነው ፓርት ጋር አለ። ግን በቃ በጣም ብዙ ሰው አይ ቲንክ እንደ መኪና ማቆሚያ የሚጠቀሙበታል መሰለኝ እዚህ አካባቢ ያሉ ሰዎች። በጣም እንትን ነው፣ በጣም ሰፊ ነው። ግን ብዙ ያልተሰራበት ወይም ብዙ ነገር ቢካተትበት ሞር ብዙ ሰው እንዲገባ ማድረግ የሚችል አይነት ፓርክ ነበረ ብዬ አስባለሁ። እንደኔ አስተያየት እዚህ ጋር ምግብ ቤት አለ። የባህላዊ ነገር ነው፣ ግን ውስጥ ስብሰባ ስለነበረ አትገቢም ተብዬ ነው ባይ ዘ ወይ። አንድ በቃ አሪፍ ነገር አለው። አት ዘ ሴም ታይም ደግሞ የምትቆጩበትም ነገር አለ ወይ የዚህ ቦታ ላይ ግን ምናምን የምትሉበት አይነት ማለት ነው እንጂ ደስ ይላል ቦታው። ሶ ኢንጆይ ዘ ሬስት ኦፍ ዘ ቪዲዮ።